ሰላም ጤና ይስጥልን። ዕለታዊ ዜና ይዘን ቀርበናል። ከዜናው ጋር ደጀኔ ጉተማ ነኝ። ከሁለት ሳምንታት በላይ በአዳማ ሲካሄድ የነበረው የብልጽግና ፓርቲ ከፍተኛ አመራሮች ውይይት ተጠናቀቀ። የፓርቲው ውይይት የተጠናቀቀው ጠቅላይ ሚኒስትር አብይ አህመድ በተገኙበት ነው ተብሏል። ከፍተኛ አመራሮቹ የወሰዱት ስልጠናና ውይይት በቂ ነው ባይባልም በተጨማሪ ንባብ ራሳቸውንና የአመራርነት ብቃታቸውን ማጎልበት አለባቸው ሲሉ ያሳሰቡት የፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ናቸው በማለት ኦቢኤን ዘግቧል። ላለፉት 15 ቀናት በተካሄደው የውይይት መድረክ 2000 የሚሆኑ የፓርቲው ከፍተኛ አመራሮች ተሳትፈዋል። መንግስት አባሎቻችንና ደጋፊዎቻችንን እያሰረብን ነው አሉ የኦሮሞ ፌዴራላዊ ኮንግረስና የኦሮሞ ነጻነት ግንባር። የፓርቲዎቹ አመራሮች ለኦኤምኤን በሰጡት አስተያየት መንግስት የምናደርገውን እንቅስቃሴ ተከትሎ አባላትንና ደጋፊዎችን እያሰረብን ነው ብለዋል። ያለ ፍርድ ቤት ትዕዛዝ ብዙ አካባቢዎች ላይ ከአስተባባሪዎች ጀምሮ እስከ ደጋፊዎች እስር እየተፈጸመብን ነው ብለዋል ፓርቲዎቹ። የኦሮሞ ፌዴራላዊ ኮንግረስ የሚዲያ ክፍል ኃላፊ አቶ አዲሱ ቡላላ ለኦኤምኤን በሰጡት አስተያየት በሰበታ፣ አርሲ ስሬ፣ ገመቺስ ሚደጋቶላ፣ ጅማ፣ ኮፈሌ፣ ቡሌ ሆራና በሌሎች አካባቢዎች ሰሞኑን ብቻ ብዙ አባላትና ደጋፊዎች ታስረዋል ብለዋል። ከኦነግ ደግሞ አቶ ለሚ ቤኛ እንዳሉት ላለፉት 3 ቀናት በዘመቻ መልክ እስር እየተፈጸመብን ነው ብለዋል። እስሩ በብዙ የኦሮሚያ አካባቢዎች መፈጸሙን የተናገሩት አቶ ለሚ ቤኛ በምዕራብ ሸዋ ሆሮ ጉድሩ፣ ኦሮሚያ ልዩ ዞን፣ ሰሜን ሸዋና ጅማ ተፈጸሙ ያሉትን ለአብነት ጠቅሷል። በዚህ ጉዳይ ላይ የኦሮሚያ ፖሊስ ኮሚሽን አመራሮችን ለማነጋገር በተደጋጋሚ ያደረግነው ሙከራ አልተሳካም። በተያያዘ ዜና የማህበራዊ ሚዲያ አክቲቪስቱ ኢንጂነር ደረጀ ቤጊ በመንግስት የጸጥታ ኃይሎች መታሰራቸው ተገለጸ። ኢንጂነር ደረጀ ቤጊ በመንግስት ፖሊሶች በቢሾፍቱ ከተማ ከቤታቸው እንደተወሰዱ ነው የተገለጸው። በጉዳዩ ዙሪያ የቢሾፍቱ ከተማ ፖሊስን ለማነጋገር ኦኤምኤን ጥረት ቢያደርግም መረጃ ማግኘት አልተቻለም። የከተማዋን ፖሊስ መምሪያ ወንጀል መከላከል ኃላፊን በስልክ ብናገኝም ጉዳዩ እኔን አይመለከትም በማለት ጉዳዩ የሚመለከታቸው አካላት ስልክ ሊሰጡን ቃል ቢገቡም መልሰን መላልሰን ብንደውልላቸውም ስልካቸውን አያነሱም። ከቀናት በፊት ከመኪናዬ ውስጥ 2 ሚሊዮን ብርና ሌሎች ንብረቶች ጠፍቷል በማለት የኢንጂነር ደረጀ ቤጊን ስም የጠቀሱት በኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ቃል አቀባይ አቶ ታዬ ደንዳአ በጉዳዩ ዙሪያ ማብራሪያ እንዲሰጡን ብንጠይቅም ጉዳዩን ከፖሊስ እንድንጠይቅ ነው የነገሩን። ኢንጂነር ደረጀ ቤጊ በበኩላቸው ከመታሰራቸው በፊት ለቢቢሲ በሰጡት አስተያየት በፌስቡክ የውስጥ መስመር የአቶ ታዬ ደንዳአ ማስታወሻ ይዘት እንደተላከላቸው በመግለጽ አቶ ታዬ ስለሚሉት 2 ሚሊዮን ብር ምንም መረጃ እንደሌላቸው ነው የተናገሩት። የማህበራዊ ሚዲያ አክቲቪስቱ ኢንጂነር አየለ ደጋጋ በበኩላቸው የኢንጂነር ደረጀ መታሰር ፖለቲካዊ ዓላማ ያለው ነው ብለዋል። ከዚህ በፊትም አንድም ሁለቴ የፌስቡክ አካውንታችንን ለመዝጋት መንግስት ሞክሯል ያሉት ኢንጂነር አየለ ደጋጋ ያ ስላልተሳካ ሰበብ ወጥነው ነው ኢንጂነር ደረጀን ያሰሩት ብለዋል። በመጨረሻም የኢጣሊያ ሴኔት የቀኝ ዘመም ፓርቲ መሪ የማቴዎ ሳልቪኒ ጉዳይ በፍርድ ቤት እንዲታይ ተወሰነ። ማቴዎ ሳልቪኒ የሀገር ውስጥ ጉዳይ ሚኒስትር በነበሩበት ወቅት ወደ ሀገሪቱ ሊገቡ የነበሩ ህገወጥ ስደተኞች በባህር ላይ እንዲቆዩ በማድረግ ነው የተከሰሱት። በዚህም 116 የሚሆኑ ስደተኞች ለአንድ ሳምንት ያክል ጀልባ ላይ እንዲቆዩ አድርጓል ነው የተባለው። የሀገሪቱ ሴኔት ጉዳዩ ላይ ከተወያየ በኋላ አቃቤ ህግ ማቴዎ ሳልቪኒን እንዲከሰስ
ፈርዷል። ማቴዎ ሳልቪኒ በበኩላቸው ፍርድ ቤት መሄድ እንደሚፈልጉ በተደጋጋሚ መናገራቸው ነው የተዘገበው። የኢሚግሬሽን ላይ የያዙት ፖሊሲ የብዙዎችን ሕይወት እንደታደገ ለዓለም መናገር እንደሚፈልጉ ለሴኔቱ ገልጸዋል። እንግዲህ ውድ አድማጮቻችንና ተመልካቾቻችን አጠር ያለው ዕለታዊ ዜናችን በዚሁ አበቃ። መልካም ቆይታ።